እንደሆነና ግንኙነት እንዳልነበረን ነገርሻቸው ካመኑሽ ነው። ካላመኑ ግን በምንም አይነት መንገድ ላስረዳ አልችልም። ስለዚህ አሁንም እኔ እንደገና እዚህ ቆሜ እነሱ ላይ ማብራራት ምናምን አልችልም። እንዳጠቃላይ አልችልም። እኔ አቅምም አይኖረኝም። ጀመር ብንነግራቸውም ነው የሚሻለው። እኔ የምሬ ነው። ከዚህ በላይ አቅም አይኖረኝም። እኔ አሁን በብዙ ነገር አግዛኛለች። ለዚህ ነገር ውለታ አለብኝ። ለሷ ከልብ አመሰግናለሁኝ። ቦታ ሰጣ፣ ጊዜ ሰጣ፣ ብዙ ነገር ከጎኔ እያደረገችልኝ ነበረ። እኩል መልስልኝ ለዚህ መልስ እኔ የራሴን ህይወት ሰውት መስዋዕት አድርጌ ሌላ ሰው ህይወት ማሳካ። ሰላም እንደምናላችሁልኝ የዳዊት ፋሚሊ ቤተሰቦች፣ እኔ ጋር እግዚአብሔር የተመሰገነ ይሁን። እንግዲህ በይሳቅና በአብርሽ መካከል እንግዲህ የተፈጠረውን ነገር ሁላችሁም እያያችሁ ነው። እውነት ለመናገር አብርሽ የእጁን ያገኘው በጣም የእጁን ማለት ነው። ማለት ያ ከዋና ዞር ብሎ ማሰብ ነበረበት። ሩታን ለማግኘት የሄደበት መንገድ በጣም ሴንሲቲቭ የሆነ መንገድ ነበር። ለምን ሩታ እንዲሁም ያን እያስታወሰች ልክ መስሏት እሱ ጋር ላለመሆን የምታደርገው ጥረት ወይም ደግሞ እሱን ለማናደር የምታደርገው ጥረት በጣም ከፍተኛ ነውና ምን ልላችሁ ፈልጌ ነው እንግዲህ አብርሽም በጣም ተናዷል፣ ስሜታዊም ሆኗል። ትክክለኛውን ሐሳቡን ነው የነገራት። ገብቷችኋል አይደልምላችሁ? ይሳቅም እንግዲህ በዛን ሰዓት ደግሞ ምንም ያለው ነገር የለም። ግን ተው ሴት ልጅ ናት፣ ልታከብራት ይገባል። እረፍተው ካለፍክበት መማር አለብን እያለው እየመከረው ነበረ። የእውነት ለመናገር ይሳቅም በጣም ጥሩ ልጅ ነው ሲታይ። ግን በእንደዚህ ያለ ዙሪያ ውስጥ ባትገባ ጥሩ ነው። እኔ እንደራሴ እንግዲህ ምናልባት ከሩታ ካንተ በላይ አብርሽን ነው የምታውቀው። አብርሽን ነው ከአብርሽ ጋር ነው ብዙ ላይፎችን ያሳለፈችው። አንተ ደግሞ ካልተረጋገጠ ህይወትህን አደጋ ውስጥ እንደምትጥል አድርግ ማሰብ አለብህ። ይሄ ልጅ አብርሃም ቢናደድ ወይም ደግሞ ስሜታዊ ታጋሽ ባይሆን ኑሮ የምሬን ነው የምነግርህ ሌላ ባልከፋ ወዲያ እንትን ሁኔታ ነው የምትወድቀው። የምነግርህ ነገር ገብቶሃል? እና እኔ በተመልካቾች ፊት አሁንም ቢሆን ሩታ እያደረግሽው ያለሽው ነገር ጥሩ ነው በአንድ በኩል፣ ግን ደግሞ ይቅርታ ጥያቄ ማቅርቦልሻል። ይቅርታ ሊጠይቅሽ ነበር ብቻሽን ለማግኘት ፈልጎ የነበረው፣ ግን አንቺ ፍቃደኛ አልሆንሽም። ነገር ግን ይሳቅን ነበር ይዘሽው የመጣሽው። በዛ ምክንያት ደግሞ አብርሽ የልቡን ሊያወራሽ አልቻለም። ልጁም ደግሞ ከዚህ ጋር ሆነ አውራት፣ ለምን ብቻዋን ልታወራት ትችላለህ ምናምን እያለ እየተከራከረ ነበር። እኔ ይሳቅ በእንደዚህ ያለ መንከል ውስጥ ባትገባ ጥሩ ነው፣ ወይም ደግሞ ባትገኝ ጥሩ ነው። ይሄ የፍቅር ጉዳይ ነው። ወጣላ አይደል? ፍቅር ማለት ይሄ ዝም ብሎ የቃቃ ጨዋታ አይደለም። እኛ ከእናንተ ብዙ የምንማረው ወይም ደግሞ የምታስተምሩን ነገሮች አሉ፣ ብዙ የምናውቅበት ነገር አለ። ግን ደግሞ አሁን ላይ ምንድነው ያደረጋችሁ ያላችሁት ነገር በፍጹም የማይታሰብ ህልም ላይ ነው። ወይ አብርሽ ተው፣ ወይም ደግሞ ወንዱንና ትክክለኛ ሐሳብክን ማቅረብ ያለብህ ነገር አይደል? ስራዬ ብለህ ማግኘት አለብህ እሷን ቀጥታ። ያለዛ ግን ዝም ብለህ እየመጣ ልመና የምታቀርብ ከሆነ ለራስክም ጥሩ አይደለም፣ ለራስክም ክብር ጥሩም አይደለም። ወጣላ አይደል? ወንድ ስትሆን ነው ቆፍጠን ስትል ነው ማንም ሰው ተጠገብ የማይደርሰው። እኔ እውነቴን ነው የምነግርህ። ወጣላ ራስክን ማስከበር የምትችለው ራስህ ነህ። ነገር ግን ራስክን ያዋረድከው ራስህ ነህ። ስለዚህ በአንድ በኩል ሩታ ያደረገችው ነገር እኔ በራሴ በኩል ትክክለኛ ነው። ለምን በህይወቷ ላይ ሊቀልድ ነበር፣ ሊያሾፍባት ነበረ። ነገር ግን ያን ሁሉ ታግሳ ያን ሁሉ እንትን ብላ ራሱ በአካል በመገናኘቷ እኔ ባለሙሉ ተስፋ ነኝ። እኔ ደስተኛ ነኝ በዚህ በኩል ወጥቷቸዋል። ግን አሁንም ቢሆን ይሳቅም ብትሆን ከቻልክ ምናልባት ምትወድ ማለት በእህትነት በወንድምነት ቀርባት ከሆነ አብርሽና ሩታን ለማስታረቅ ሞክር። ወጥቷል አይደለ? ብዙ ጓደኞች አሉ፣ ብዙ በቲክታክ ብዙ የምታውቃቸው ጓደኞች አሉ። ይሳቅ እንግዲህ ሩታን አፍቅራ አብረ ኑር ማለት አልችልም። እውነቴን ነው የምነግርህ። ለምን አብርሽ ይወዳታል፣ ያከብራታል። የይቅርታ ጥያቄም ለማቅረብ መጥቷል። ስለዚህ አንተ ደግሞ ከቻልክ ብታስታርቃቸው፣ እነዚህ ልጆች ወደ ሌላ ውስጥ ከመግማታቸው በፊት ብታስታርቋቸው ምን ይመስላችኋል? እንግዲህ ከቤትም ውጣ፣ ከኔ ጋር ማትወኝ ከሆነ ከኔ ጋር ምን ትሰሪያለሽ ብሏታል አብርሽ። እንግዲህ ለምን ውጣልኝ ነው ያለችው። ውጣ መውጣት ትችላለህ ብለዋለች።
ስለዚህ ያሉት ነገር እነዚህ ልጆች የት ውስጥ ነው እየሄዱ ያሉት? የመቀራረብ ስሜት ነው ወይስ የመለያየት ስሜት ነው? ማጫዋል አይደለ? ስለዚህ እኔ እውነቴን ነው የምነግራቸው። አሁንም ቢሆን እነዚህ ልጆች ብታስታርቋቸው፣ ያለዛ ግን አብርሽ ሌላ ስሜት ነው የሚገባው። ሩታም ደግሞ የራሴን ህይወት ነው የምኖረው እያልሽ ነገ ግን ህይወትሽን አደጋ ላይ እንደምትጥይ ባለሙሉ ተስፋ ነኝ። ማንም ሰው በሚዲያ ላይ በኮመንት ላይ አለን አይዞች ምናምን የሚል ሰው ነገ ከጠገብሽ ላይ ቆም ይችላል። ጉዳት ከደረሰብሽ በኋላ ማለት አብርሽ ጉዳት ያደርስብሻል ማለት አይደለም። ሴት ልጅ ነሽ፣ የሚያጋጥምሽን ነገር አታውቂም። አሁንም ቢሆን ይስሐቅ ከቻልክ አስታርቃቸው፣ ያለዛ ግን እየመጣ ከአብርሽ ጋር ምን ትምትል ከሆነ እውነቴን ነው የምነግርህ፣ አንተም ቢሆን ህይወትህን አደጋ ላይ ያደረክ። አብርሽ ብዙ ቻሌንጆችን አሳልፏል። ሩታን ለማግኘት ሲል ብዙ ነገሮችን ውጣ ውረዶችን አድርጓል። ግን እያሄደበት የነበረው መንገድ በጣም ስህተት ነበር። አሁን ነው የገባው። ስለዚህ ይቅርታ ልጠይቃት ብሏቸዋል። እንግዲህ ብሏል በተመልካች እንግዲህ ፊት ማለት ነው። እኛ ደግሞ ተቀብለነዋል። ግን ይቅርታውን ለመጠየቅ ግን እሷን ቀጥሮ አልነበረ ማጥፋላ ምናልባት ወይም ቤተሰቦችን ልኮ ወይም ጓደኞችን ልኮ ብዙ ጓደኞች አሉት። እነሱ ግን የራሳቸውን እንጀራ ነው የሚያበሱ። ስለሰው ምን አገባቸው ብለው ማለት ነው። አያችሁ ነገ ደግሞ እቺ ልጅ ሩታና አብርሽ ከአንድ ላይ ሲሆኑ የምሬን ነው የምነግራቸው የአብርሽ ቤተሰቦች ወይም ጓደኞች አይለዩት። በቅፉ ግን ያልሆነ ጓደኛ ታዲያ ምን አይነት እኔ ብቻ እነዚህ ልጆች ታርቀው የሌሎችን ሰዎች ጉድ ነው ማየት የምፈልገው። እኔም ደግሞ እንደሚታረቁ አብረው አንድ ላይ እንደሚሆኑ ባለሙሉ ተስፋ ቤተሰቦች እናንተም እንደምትሉት እንግዲህ እስኪ ከቻልክ እንግዲህ የይስሐቅን ቤት ለምን ፈልገህ አታገኘው? ምናልባት የነ ዳኒን ቤት አግኝተዋል። የሩታን ቤት ቡታጅራ ሄደህ ቸክ አድርገሃል። የጽጌን ቤት ለምን እስኪ የይስሐቅን ቤት ሄደህ ከቻልክ እንዲያስታርቃቸው ለምን አትጠይቃቸውም ብላችሁ በውስጥ መስመር የደወላችሁ ያላችሁ እንግዲህ እኔ ማስታረቅ ወይ ማስታርቃቸው ብዬ ምልጃ አልቆምም። በምችለው መጠን ግን ከልጁ ቤት ለመሄድ እሞክራለሁ። ግን ምልጃ አልቆምም ያልኩበት ሄድና አስታርቃቸው። ማስታረቅ ከፈለኩ ለምን ያላስታርቃቸው? ከቻልኩ ስለማልችል እንጂ ስለማላገኛቸው እንጂ እንኳን አይደለ እና ይስሐቅን ሄድና አስታርቃቸው ማለት አልችልም። ወይም ደግሞ ከእንደዚህ ያለ ጣጣ ውስጥ አትግባ ማለት አልችልም። እንኳን አይደለ ከቻለ ይሄው ሁሉም ሰው እሱን እየፈረደበት ነው። አስታርቃቸው በቃ። የዋህ ልጅ ነህ፣ ቀን ልጅ ነህ። ስለዚህ አብርሽ ምን ቢጎዳ ካልፈለግ፣ ሩታም ደግሞ ሌላ ቦታ ውስጥ በንዴት ውስጥ እነዚህ ሁለት ልጆች ሌላ ውስጥ ከሚገቡት እና ብታስታርቃቸው የተሻለ ይሆናል። ለምን አንተ ነህ በአሁኑ ሰዓት የምትገኘው። ይኸው አባልታችሁ አይደል ቢጠፋችሁ። ሜሪ እኮ አስቡት፣ መጀመሪያ አገባቧ ጥሩ ነበር። ሩታም እንግዲህ ማለት ፍቅርም ማለት ሩታም እንግዲህ ቀርባታለች። ጥሩ ሰው መስራት ቀርባ ነበር። ዛሬ ግን ይሄው ከአብርሽ ጋር ለያይታት ዛሬ መከራዋን ታበላታለች። ይሄው ከጎኗ ዛሬ ታረቁ አንድ ላይ ለምን አትሆኑ እንኳን ብላ አልመለስችላችሁ። ብቻ ግን ከቻልክ ብታስታርቃቸው ይስሐቅ ጥሩ ነው፣ ለአንተም ጥሩ ነገር ነው። እውነቴን ነው የምነግርህ። ይሄን አድርግ። ያለዛ ግን በሩታና በአብርሽ መሃል ውስጥ እየገባ ጉዳት እንዳይደርስብን እኔ በራሴ በኩል ትዕግስተኛ ነው አብርሽ። አሁን ትክክለኛ ውሳኔ ለመወሰን ትንሽ ነው የቀረው። ስለዚህ አሁን ደግሞ ሩታም ቢሆን ልክ መስሏት ትዕግስቱን እያስጨረሰችው ነው አብርሽን። ብቻ አሁንም ቢሆን አብርሽ ወንድ ሁን፣ ቆፍጠን ሁን፣ ጀግና ሁን። ያለዛ ግን ዝም ብለህ ሚዲያ ላይ እየመጣ አትጮሁብን። ሌላ ምንም ምላችሁ ነገር የለም። እንዳላችሁ መሰረት እንግዲህ ከይስሐቅ ቤት እጅ ያለውን ነገር እንግዲህ እንዲያስታርቃቸው ወይም ደግሞ ብቻ መልእክት አስተላልፍለታለሁ ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ስለነበረን ቆይታ አመሰግናለሁ። አብርሽና ሩታ ከአንድ ላይ ሆነው ለማየት ያብቃን። ሩታም ግን ታጋሹ፣ የእውነቴን ነው የምልሽ። በራፊ ልጁን አትጉጁ፣ ከአንድ ላይ ሁኚ በማለት ነው ፈልገው። ይመቻችሁ። ለነበረን ቆይታ አመሰግናለሁ። ሰብስክራይበር አድርጉ።